ሰላም የራዕይ ቲዩብ ተመልካቾች እንኳን ደህና መጣችሁ። ዛሬ በዞዲያክ ውህደት ውስጥ እጅግ በጣም ቆንጆ የሆነው ፍትህንና ሚዛንን የሚወክለውን ምልክት እንመለከታለን። አዎ ስለ ሊብራ ምልክት ነው። የተወለዱት ከመስከረም 23 እስከ ጥቅምት 22 ባለው ጊዜ ውስጥ ከሆነ ይህን ትንተና በጥሞና ተከታተሉ። ሊብራዎች ለምንም ግንኙነት በቤታቸው ውስጥ ከምንም ነገር በላይ ያስቀድማሉ እና በውሳኔ ሲቸገሩ የትኛውን ሚስጥር ይደብቃሉ? አብረን እንቃኛለን። መሰረታዊ ማንነት ቀን ከመስከረም 23 እስከ ጥቅምት 22 ኤሌመንታቸው አየር ነው። ማህበራዊና አስተሳሰብን ይወክላል። ፕላኔቱ የሚገዛው ቬነስ ፍቅርን፣ ውበትንና ስምምነትን ይገዛል። ምልክት ሚዛን ፍትህን፣ ሚዛንን እና አጋርነትን ያመለክታል። አንደኛ የሊብራ ስምምነትና ማህበራዊ ጥንካሬዎች። ሊብራ የሚመራው በቬነስ በመሆኑ በዓለም ላይ የሚፈለገውን ሰላም፣ ውበትና ተስማሚ ግንኙነት ነው። ፍትህና ዲፕሎማሲ። ሊብራዎች የፍትህ ምልክት ናቸው። ሁሉንም ነገር በሁለት ጎን የማየት ልዩ ችሎታ አላቸው። ለዚህም ነው በግጭት ውስጥ ገላጋይና ዲፕሎማት የሚሆኑት። ግጭትን መጥላትና ፍትህን መፈለግ ማንንም ላለመጉዳት ሲሉ ነገሮችን በትክክል ለመመዘን ይገፋፋቸዋል። በህግና በድርድር ስራዎች ስኬታማ ናቸው። ውበትና ስነ ጥበብ። በቬነስ ስለሚገዙ ሊብራዎች ለውበት ከፍተኛ ትኩረት ይሰጣሉ። በአለባበስ፣ በቤታቸው ዲዛይን ወይም በስነ ጥበብ ውስጥ ስምምነት ወይም ሃርሞኒ ይፈልጋሉ። ቆንጆ ባልሆነ አካባቢ መኖር ይከብዳቸዋል። ጥሩ ነገሮችን መፍጠር ወይም ጥሩ ነገርን ማድነቅ የህይወታቸው አካል ነው። የአጋርነት ፍላጎት። ሊብራ የሰዎች ምልክት ነው። ለብቻቸው መሆን አይወዱም። ህይወት ከሌላ ሰው ጋር ስትጋራ የበለጠ ቆንጆ እንደሆነች ያምናሉ። ሁሌም የሚመካከሩት፣ የሚወያዩት ወይም አብረዋቸው የሚዝናኑ ሰዎች ይፈልጋሉ። በጋብቻና በወዳጅነት ውስጥ ጠንካራ ተሳታፊዎች ናቸው። የሚዛን መውጣት ፈታኝ ጎኖች። ሊብራን ሚዛንን ለመጠበቅ በሚያደርገው የማያቋርጥ ጥረት የተነሳ በአንዳንድ ፈተናዎች ውስጥ ሊወድቅ ይችላል። ውሳኔ ለመስጠት መቸገር። ሚዛን ሁል ጊዜ ትክክለኛውን ምርጫ ለመወሰን በሚያመዛዝንበት ጊዜ ሊብራ በማሰላሰል ውስጥ ሊጠፋ ይችላል። ይህ ቢሆንስ በሚለው ጥያቄ ውሳኔ እንዳይወስኑ ያግዳቸዋል። ማንንም ላለመጉዳትና ፍጹም ምርጫን ለማድረግ ሲፈልጉ በብዙ ጊዜ ያባክናሉ። መወሰን ማለት ሚዛኑን በአንድ ወገን ማዘንበል ማለት በመሆኑ ለእነሱ ህመም ነው። ግጭትን መፍራት። ሊብራዎች ሰላምን ከምንም ነገር በላይ ይፈልጋሉ። ለዚህም ሲሉ ግጭቶችን ከመጋፈጥ ይሸሻሉ። ይህም ደግሞ የሌሎችን ፍላጎት ለማሟላት የራሳቸውን ፍላጎት እንዲጥሱ ያደርጋል። አይሆንም ለማለት ይቸገራሉ። ደስተኛ ያልሆኑ ቢሆንም እንኳን ሌሎችን ለማስከፋት ሲሉ አዎ ይላሉ። በሌላ ሰው መተማመን። ለብቻቸው መሆንን ስለሚጠሉ የራሳቸውን ማንነትና ደስታ በአጋራቸው ወይም በጓደኞቻቸው ላይ እንዲመሰረት ሊያደርጉ ይችላሉ። ራሳቸውን ችለው መኖር ቢችሉም የሌላ ሰው አስተያየት ወይም ተቀባይነት ከሌለ እርምጃ ለመውሰድ ሊቸገሩ ይችላሉ። ሶስተኛ የሊብራ ቁልፍ የህይወት ትምህርት። የሊብራ ዋነኛ የህይወት ትምህርት መጀመሪያ ራስህን አትም፣ ከዚያም ዓለምን አትም። እውነተኛ ሚዛን። ሚዛን ማለት ሁሉ ጊዜ በሰላም መኖር ማለት አይደለም። ሚዛን ማለት በግጭት ውስጥ እንኳን ራስህን መከላከልና የግል ፍላጎትህን ከሌሎች ፍላጎት ጋር ማመዛዘን መቻል ማለት ነው። የፍቅር ፍላጎት። በግንኙነት ውስጥ ፍትሃዊነት፣ የጋራ ጥረትና ውበትን የማድነቅ ችሎታ ይፈልጋሉ። አራተኛ ወይም መደምደሚያ። ሊብራዎች ዓለማችንን በሚያምር ሁኔታ በሰላምና በፍትህ እንዲመራ የሚያደርጉ አስፈላጊ ምልክቶች ናቸው። ውበትዎን ማካፈልዎን ይቀጥሉ። አንተ ወይም አንቺ ሊብራ ከሆንሽ ወይም ከሆንክ ግጭትን በመፍራት አይሆንም ለማለት የከበደበት ጊዜ አለ? በአስተያየት መስጫ ወይም ኮሜንት ሴክሽን ላይ ያሳውቁን። የራዕይ ቲዩብ ቤተሰብ ለመሆን ሰብስክራይብ ያድርጉና የደውል ምልክቷን ይጫኑ። በሚቀጥለው ደግሞ ስለ ስኮርፒዮና ስለተለያዩ የዞዲያክ ምልክቶች፣ የፍቅር ሁኔታ፣ የስራ ሁኔታ የምንገልጽ ቪዲዮ እንለቃለን። እስከዛው ሰላም ቆዩ።